ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም ነው አለን። እስኪ ያው ጠፍታል ያላችሁኝ ነው፣ ተመልሻለሁ። እግዚአብሔር ይመስገን። በዚህ ሳምንት ደስ የሚሉ ዜናዎች እየሰማሁ ነው ያለሁት። ሁለት ዜና ሰምቻለሁ። ያው አንደኛ ሁላችሁም የምታውቁት አርሰናል ዋንጫ በልቷል። ሁለተኛ ደግሞ ያው ፐርሰናል ላይፍ ስታይል ላይ አጎቶኛለሁ። ደስ ብሎኛል በጣም እና በጣም ደስ ያስበለኝ ነገር ነው። ያው ዛሬ እሱን አስቀድሜ ላንሳ እንጂ ስለሱ ላወራ አልመጣሁም። ዛሬ ያው በእውነቱም ላወራ የመጣሁት እዚህ ጋር ስለምታያቸው ስለ እነዚህ እርሳሶች ነው። ያው እንግዲህ እቺን ታቆታላችሁ ብዬ አስባለሁ። እቺንም ታቆታላችሁ ብዬ አስባለሁ። እሺ ብቻ እዚህ ጋር የምታገኙት የመጀመሪያው ራይቲንግ ፔንስል ወር ደግሞ ኤችፒ የሚባለው ኖርማሊ 15 ብር ወር 20 ብር በዛ ከተባለ 30 ብር የሚሸጥ እርሳስ ነው። ማንኛውም ህጻናቶች ምናምን ወር ደግሞ ፒክቶሪያል ድሪንግ ዝም ብሎ ድሮ ማድረግ የሚፈልግ ሰው የሚጠቀምበት እርሳስ ነው። ሌላኛው ደግሞ እዚህ ጋር የምታዩት ስሪቢ ያው ሱፐር ኳሊቲ ስኬቺንግ ፔንስል የሚል ነው እና ስሪቢ በጣም ብዙዎቹ ፒክቶሪያል ድሮይንግ ድሮ ለማድረግ ሲፈልጉ ፕላስ ደግሞ በብዛት የአርክቴክት ተማሪዎች ይጠቀሟታል ይችኛዋን እንትን እርሳስ። በእነዚህ ሁለት እርሳስ መሀል ያለው ልዩነት አንደኛ ስታያቸው ኳሊቲያቸው ይለያያል። ሁለተኛ ደግሞ የሚወጣባቸው ብር ማለትም ይሄኛው የምንገዛበት ብርና ይሄኛው የምንገዛበት ብር በጣም ይለያያል። ይሄኛው 30 ብር ነው፣ ይሄኛው ደግሞ 300 ብር ነው። ሌላ ደግሞ ምንድነው የሚለያያቸው? እነዚህን እርሳሶች ለመቅረጽ ያው ወደ ዋናው ነጥብ እየመጣሁ ነው ያለሁት። እነዚህን እርሳሶች ለመቅረጽ ይሄኛውን ጀስት በ15 ብር ወር በ20 ብር መቅረጫ እርሳሱን መቅረጽ እንችላለን። ይሄኛውን ግን በ15 ብር ወር ደግሞ በ20 ብር መቅረጫ ልንቀርጸው አንችልም። ይህን አሁን ምን ልታወራ ፈልገ ነው ካላችሁኝ ደግሞ በጣም ብዙ ሰዎች ይሄኛውን መስላችሁ ቀርባት ይሄኛውን እርሳስ መስለናችሁ ትቀርቡንና ከዛ ልትቀርጹን የምትፈልጉት በ15 ብር እና በ20 ብር መቅረጫ ነው። ጀስት ግን እኛ ይሄኛውን ልንሆንባችሁ ስንችል ይሄኛውን ስን መሆናችንን ስታውቁ ጥላችሁን ትሄዳላችሁ። ምክንያቱም አትችሉም፣ እንደፈለጋችሁ ልትቀርጹን አትችሉም። ምክንያቱም ይሄኛውን እርሳስ ነግሬያችኋለሁ በ15 ብር እና በ20 ብር መቅረጫ ልንቀርጸው አንችልምና በጣም ጠንካራ ነው። ፕላስ ደግሞ ሱፐር ኳሊቲ ነው። ሶስተኛ ደግሞ የዋጋውም ልዩነት ከዚህኛው በጣም ይለያያል። በጣም በትንሽ ችግር ሊቀረጽ የሚችል እርሳስ አለው። ፕላስ ይሄኛውን እርሳስ መስለናችሁ ለምትቀርቡን ሰዎች ትንሽ አንዳንድ ነገር ልበላችሁ ብዬ ነው። ይሄኛው እርሳስ ያው ዋጋውን በጣም ትንሽ ነው። በጣም ብዙ ሰዎች ጋር ሊገኝ ይችላል። በጣም ብዙ ቦታ ሊገኝ ይችላል። ኦብቪየስሊ ስዕል ለሚስል ሰው ጀስት ሪኮመንድ የሚደረገው እርሳስ ዝም ብሎ እርሳስ ስለሆነ ያው ይሄኛውን ስኬች ምናምን ለማድረግ ይጠቀሙበታል። ሁሉም ሰው ጋር ይገኛል፣ ሁሉም ቦታ ይገኛል። በጣም ብዙ ሰዎችም ይሄኛውን እርሳስ መስለና የምትመስሉን ማለትም ሁሉም ቦታ በፈለጋችሁ ሰዓት ልንገኝላችሁ የምንችል የሚመስላችሁ ጀስት ና ስንባል የምንመጣ ሂድ ስንባል የምንሄድ የምንመስላችሁ በጣም ብዙ ሰዎች አላችሁ። ነገር ግን ሲገባችሁና ስታቁን ይሄማ ይከብዳል፣ ምክንያቱም ለካ ይሄኛው መሰለኝ እንጂ ይሄኛው እርሳስ ነው እሱ ብላችሁ ከብዷችሁ እውነታውን መቀበል ሲያቅታችሁ ጥላችሁን የምትሄዱ ሰዎች አላችሁ። ሁለተኛው ደግሞ ይሄኛውን እርሳስ መስሏችሁ ትቀርቡትና ይሄኛውን እርሳስ መሆኑን ስታቁ ጥላችሁ የምትሄዱ ሰዎች አላችሁ። ጀስት ይሄኛውን እርሳስ መስሏችሁ የምትመጡ ሰዎች ፈርስት ኦፍ ኦል መጀመሪያ የመጣችሁት ከሩቅ ባያችሁት ነገር ነው። ያው ሲያዩት ያላማረ ሲበሉት ያቅራል ይላል የሀገሬ ሰውና እናንተ እሱን ብላችሁ ትመጣላችሁ። ጀስት ግን ያው ይሄኛውን ነው የምታገኙት። ይሄ ኤክስፔክቴሽናችሁ ነው እና ደግሞ ፐርፐዝሊ ሰው ለመቅረብ ስትፈልጉ ነው። ምክንያቱም በሆነ ነገር አይታችሁ ትቀርቡታላችሁ። ከዛ በኋላ ያለው የዋጋ ልዩነትም የዛ ሰው ኳሊቲም ከቀረባችሁት በኋላ ግራ ትጋቡና ለካ እንደዚህ ነው እንዲህ ምናምን ብላችሁ ጥላችሁ ፈርዘር ትሄዳላችሁና ያው መጀመሪያ ኤክስፔክት አናርግ። የሆነ ሰው ጓደኛ አድርገን ስንቀርብ ወር ስንተዋወቅም ኤክስፔክት ባንደረግ እየተሻለ ነው። ሁለተኛ ደግሞ በቃ ሰዎችን ጀጅመንት አናርግ። እነዚህ እንደዚህ አይነት እርሳስ ናቸው ጀስት ልክ እንዳልኳችሁ የ15 ብሩ የ30 ብሩ እርሳስ ነው ብላችሁ በጣም ቀላል ነው በቃ ሁሉንም ነገር አቀሎ የሚያየው ምናምን ነገር ብዙ አያካብድም ምናምን ብላችሁ አትቅረቡት። ልክ እንደዛውም ደግሞ ልክ እንደዛኛው 300 ብር ነው የሚሸጠው ስሪቢ እንደሚባለው ፔንሲል በጣም እሱ ከባድ ነው። በጣም ብዙ ነገሮችን ኦብሰስ ዳርጎ ነው የሚያየው። እሱማ ኳሊቲው ይለያል እንዲህ ብላችሁ
በቃ ሰውን አትዩ። ቢያንስ የተሻለ ነገር የሚሆኑ ቀርባችሁ ይዩት። ከዛ በኋላ ለካ እሱ እንደዚህ ነው እንደዚህ ነው ብላችሁ የራሳችሁን ቫልዩ ጀጅመንት ሰታችሁ የራሳችሁን አብራችሁ መቀጠል ካለባችሁ አብራችሁ መቀጠል ካለባችሁ አብሮ ያለ መቀጠል መብታችሁ ነውና ምርጫችሁን የራሳችሁን ብትወስኑ የተሻለ ነው ማለት ነው። ፕላስ ብቻ ኤክስፔክት አናድርግ ማለትም ከሰዎች ስንቀራረብ የመጀመሪያው ነገር ሰዎች ነን። ፕላስ ዊክነስ አለን፣ ፍጹም አይደለንም። ጀስት ሁሉም ሰው እንደታሰበው ይሆናል ማለት አይደለም። ሁሉም ሰው እንደታሰበው ሊገኝ የሚችል ከሆነማ ፍጹም ነው። ጀስት እኛም ዊክነስ አለን። ጓደኝነት ደግሞ የአንዱን ሰባራ ጎን አንዱ ጠግኖ አብሮ ሲቆይ ነው እና ደስ የሚለው። በዚህ አጋጣሚ በጣም ደስ የሚሉኝና በጣም የምወዳቸው ሁለት ጓደኞች አሉኝ። ሄሙና ማሚ ይባላሉ። በህይወቴ እነሱ ስላሉ በጣም ደስተኛ ነኝ። አፕሪሺየት ፈጣሪ እነሱን ስለሰጠኝ ከልብ አመሰግናለሁ። እስኪ እናንተስ የትኛው እርሳስ ናችሁ? የትኛው እርሳስ መስሏችሁ ሰው ቀርቧችሁ የትኛው እርሳስ ሆኖ አግኝታችሁት ሰው ርቃችሁ ታውቃላችሁ? ያው እኔ በጣም ብዙ ጊዜ ኤክስፔክት አላደርግም፣ ግን ያው ሰዎችን መቅረብ ፈልጋለሁ። የሆነ ኮሜርሻል የሆኑ እኮ አይነት ሰው ነኝ። ከሰዎች ጋር በጣም ብዙ ግባባለሁ ምናምን ነገርና ግን ኤክስፔክት አላደርግም። ትመጣላችሁ፣ ትሄዳላችሁ። እሱ ግልጽ ነው። የሚመጣ ሁሉ ሊሄድ እንደሆነ መጀመሪያም ስለማውቀው ማለት ነው። ቴንክ ሶ ማች። ለዛሬ የነበረን ቆይታ በዚህ ቆይጥላል። ቻው